ሰዓት በተሰማ አሳዛኝ መረጃ በኢትዮጵያ የባህል ሙዚቃ አፍቃሪዎች ዘንድ እጅግ የሚወደደውና ሰሜ ባላገሩ በሚል ቅጽል ስሙ የሚታወቀው ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቶናል። ድምፃዊው ባደረበት ሕመም በሕክምና ሲረዳ ቆይቶ ዛሬ ማረፉ ተሰምቷል። ሰማኸኝ የበርካታ ተወዳጅ የባህል ሙዚቃዎች ባለቤት፣ የአራት ልጆች አባትና ባለትዳር ነበረ። ለቤተሰቦቹና ለአድናቂዎቹ መጽናናትን ደቦትን ስራ ወጣ ኮበሌ ሸንሸን እያልነቻሌ ጎበሌ አትፍሬ ማከናወን ለቻለ ለልዑል እግዚአብሔርና እናትና ልጁ ምስጋና ይድረሳቸው። በመቀጠል ይህ ስጦታ ከግሽ አባይ እስከ ሮሃ ባንድ፣ ከሮሃ ባንድ እስከ አሞራው ባንድ፣ ከአሞራው ባንድ እስከ ከሊፋ፣ ከዛም እነ አበበ መለሰ፣ እነ አበበ ብርሃኔ፣ እነ ጸጋዬ ደቦጭ፣ በርካታ ስማቸውን ያጠራሁት እነ ኪዱ፣ እነዚህ ሁሉ ከጀርባዬ ስላሉ እነሱንም አመሰግናለሁ። እነሱ ሁሉ ውጤት ነው። እኔ በነገራችን ላይ ሶስት ስም አለኝ። አሁን ሰሜ ሞባይል ታውቁታላችሁ። ከንትሩ ቀጥሎ ከዚህ አንቴና ካለው ቀጥሎ በደሌው አለ። አዎ ከበደሌው ቀጥላ የመጣች 3310 የምትባላለች እና ቢሰበረ መኪና ላይ ታቋርጋት ሁሉ መልሳ ወጣ ትሰራለች። ሰሜ ሞባይል አሉኝ። እሺ እሱ ያስቀኛል። ሁለተኛው ደግሞ ሰሜ ድልድይ። አሁን ባለፈው እንዲያውም በዛ ሳልፍ ማለት ነው ሰውየው መኪናን ቢብሎት ያገፋል እዛ ድልድዩ ጋር እየገፋ፣ እኔ ደግሞ ያው መብራት እስኪለቀ ይጠብቃለሁ። እዛች ጋር አሁን መብራት ምን ማድርገውባታል እየጠበቅኩ እያለ የት ነህ ብሎታል መሰለኝ። እዛኛው ማዶ የት ነህ ያለው ብሎታል መሰለኝ ያኛው። ሲለው ሰሜ ድልድይ ላይ ያለው ምናምን ይለዋል። እሱ ሲለው መስታወት ዝቅ አድርጌ ነበር። ምንድን ነው የምታወራው አንተ ሲለው እሱ በዚህ ሆነ ያለ እንቅስቃሴ ስንፍናዬ ነው፣ የራሴ ስንፍና ነው ያወፈረኝ። እኔ ጋር ምን በጤና በኩል ግን እግዚአብሔር ይመስገን። የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። እንዲህም ተባለ እንዴ ተባለ እንዴ ተባለ እንዴ ተባለ እንዴ ኧረ መቶረኪንግ ኬዝ ካርዲቢ አንተ ጀለስ በቃ ኧረ ቶርክ ጀመረ። ሌላ የለህም? ማነው አንተ ሰማኸኝ በለውን የሚመክረው የምር?
ይህ ሰዓት በተሰማ አሳዛኝ መረጃ በኢትዮጵያ የባህል ሙዚቃ አፍቃሪዎች ዘንድ እጅግ የሚወደደውና ሰሜ ባላገሩ በሚል ቅጽል ስሙ የሚታወቀው ድምፃዊ ሰማኸኝ በለው ከዚህ ዓለም በሞት ተለይቶናል። ድምፃዊው ባደረበት ሕመም በሕክምና ሲረዳ ቆይቶ ዛሬ ማረፉ ተሰምቷል። ሰማኸኝ የበርካታ ተወዳጅ የባህል ሙዚቃዎች ባለቤት፣ የአራት ልጆች አባትና ባለትዳር ነበረ። ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ። ነፍስ ይማርልን።